ሱሱ ብር ስትበደሪ እኔና አንቺ ጸቦች ነን፣ አንነጋገርም። ቁርፈኞች ነን አላውቅም። እኔና አንቺ ሙስተሽፋ ልጅቷ ተገጭታ የተጣላሽ ሰሞኑን ፍሬም ይሞታሉ ወይ እኔ እኖራለሁ ወይ እኔ እሞታለሁ እነሱ ይኖራሉ። አይዳ ሀቄን ለማውጣት ነፍሴን አጠፋለሁ። እንደዚህ ራሴን ላጠፋው ለችል ነው ቢባ እኔ ስለ ሀቅሽ እኮ ልናገርሽ ነው የመጣሁት እኮ ሀቅሽ እኮ ልናገር ሀቅሽ ይወጣል። ማንንም አብረን ስናወራ የነበረውንም ነገር ራሱን እያወጣ ኦኬ። አንደኛ፣ ሁለተኛ ከገነት ጋር ሴትዮዋ ቤት እንሄዳለን። እኔም ሰው ስላሳየኝ ይዣት ሄጃለሁ። እኔ ግን ሴት ገነት ራሷ ትመሰክራለች። እኔ አንድ ቀን ምንም ነገር አርጌም አስደርጌም አላውቅም። አንድ ወንድ አላት፣ ሀብታም ወንድ፣ ለሱ እንዲወደኝ እንዲቀርበኝ ብላ ታሰራለች። አንደኛው ደግሞ የምትወደው አለ። ገነት 5 አይነት ነገር ይሄ ለራሷ ምን አገባንኛ። ግን ፈጣሪ በሚያውቀው ለሱሱም ሆነ ለማንም አላረገችም። ይሄን መሰከራለሁ። ለሱሱ ስራዋ እንዲዘጋ ለእንትና አላረገችም። ስለ ባህሩ ልመጣልሽ ነው ስላነሳችሁ። ለሱሱ ለምናምን ያረገችው ይሄ ለራሷ ለህይወቷ ለስራዋ ለምኖ ሁሌ ሱስ የሆነባትና ሪቻ ሴትዮዋን አውሬት አንዱን ስልኳን ባሏ ስለጠለፈባት በነበረ ሰዓት ሪቻ አንቺ እስኪ ያናግራት ሴትዮዋን እንዲህ ነው ቢያት እንምጣው ቢያት ምናምን ትለኛለች። ከቤቷ ከጁኒ ትመጣ ገነት እናውራ ሁሉንም በቃ መደባበቅ እኮ የለም። ገነት አንቺ እኮ እስከ ኢትዮጵያ መታቂ ሴት ነሽ። ለምን እንደባበቃለን? ምን ችግር አለው ብናወራ? ሚዲያ ላይ እኮ መተናል። የስራ ሰው ነሽ። ይሄን ካረፍሽ አርፈሽ መቀመጥ ነበር። ስለዚህ ትላለች። አካሄድ ነኝ እኔ አማጭ አካሄድ አልክድም። ሄጃለሁ፣ አሳይቻታል። ግን ብሯን ከፍላ የምታረገው ለባል ለስራ ለርዝቅ ምናምን ነው። ከዛ ተምታታባት። በዛ ሲበዛ ራሄል ልጣለው። እኔም አልኳት በዚህ ላይ ተስተካከለ ነገር አይደለም። ምንድነው? ለምን እሷ ናት የምትነግረኝ? ከወንዶቹ ጋር ስትገናኝ እሷ ናት እንግዲህ የምትነግረኝ። እኔ አብሬ አልገናኝም ማለት ስትገናኝ ስልሽ ሲያወሩ ማለት ነው ሲያወሩ ምትነግረኝ በቃ ማሪ ነገር ያሹ ነገር ጭራሽ የሚገለቡ ነገር ይቆጣ ጋር ወደ ውስጥ ልገባ ስለሆነ ሆስፒታል ላይ ማውራት አልችልም። ስትፈልጉኝ ወይ ሚስኮል ታደርግልኝ ይገባለሁ በምትፈልጉኝ ሰዓት እና አቡ እሷ አካይስት ላይ አካይዳለሁ አልካድ እኔ አቢባ ያረኩትን ነገር አልክድም። ያልሆነ ነገር ግን አያልሆንም። ከዛ ያኔ እኔ እና እሷ የገብርኤል ልጅ ፍቅር ነን። ሁሉን ነገር አልደብቃት እንዳለችሽ ለመኝታ ነው የምንለያየው። ሁሉን ነገር አልደብቃት ሁሉን ነገር። ከዛ ባህር እንሂድና አንጣለው የኔ ባል ባያነሱ ጥሩ ነው አካሄድ እንጂ ያየው ነገር የለም ያልነው። ካትም ሱሱ ምናልባት በቀደም ነግሮሽ ሊሆናል። ካትም ጣሉ ሄዱ ተብለሽ ሊሆን ይችላል። ምን አልኩትኝ እኔ? አዎ ካትም ነው አልኩት። ገብርኤልን እንዲህ ነው እንኳን አላልኩትም። አዎ እኔ ያልኩት ገነት ምን ልጥሉ ነው? ለምን ባህር ገሪብ ነው ምን ልሰሩ ነው? ባህር ሲለኝ ካትም ልንጥል ነው አልኩት። የሆነ ሰው ካትም ሰጥቷት እሱ ላለማስታወስ ልትጥለው ነው። አይሽ ወረቀት ምናምን ግን አላልኩ። ከዛ ለገብርኤል ሲነግራት አንተ ናት ገነትንና ሁሉ እኮ እኔና የገብርኤል ልጅ እኮ እሱ አትጥል ምንም። ይሄ አላነሳም። በፍቅር በነበርን ጊዜ አምተናል። ግን እነግራት ነበር ጓደኛዬ ስለነበረች እንዲያረግን እየተፈሰውን በቃ ምንም እንደባበቀው ነገር የለም። ሁሉን ነገር እነግራታለሁ። ግን ለሱሱ የተደረገም ነገር የለም። ሀቢባ ገለልተኛ እበት እያለች ነበር ስትለፈልፍ ነበር ላይ ባንከፍታ። አሁን ግን አንቺ ቤት ሲሆን ምን አለች? በጣም ነው የምወዳት አለች። ለምን? ልጅቷ ልክ አይደለችም። አንዴ ጥሩ ነገር ታወራለች፣ አንዴ ጥሩ ያልሆነ ነገር ታወራለች። ገባሽ? እኔ ምንድነው ያልኳት? ቪዲዮ የሰራሁት ሀቢባ ወላሂ ነው የምልሽ። ቪዲዮ የሰራሁት ራይል ሐቄን አውጭልኝ። በቃ እኔ ገንን ላሰርቻለሁ አላሰራው። በቃ ሐቄን ታውጣልኝ። እንዲህ ስታደርጊ ነበር። ሐቄን አውጭልኝ ነይና ሐቄን አውጭልኝ። ለምን ባሏን ላርቺ ያወራሁት ሀቢባ ሄጄ መደባደብ አቅቶኝ አይደለም ሀቢባ ወላሂ ነው የምልሽ። እኔ በሐቄ ዝም አልልም፣ አልዋሽሽም። እኔ መደባደብ እኮ ችግር የለውም። ሱስ ያንቺ ብለን ያታሽብ ይላንቻ አላንሳ እኮ ሚታ አርገኝ ስታውሪ አላወራሁም ሚታ እና እኔ አሁንም ቢሆን ልነግርሽ የምፈልገው ሀቢባ እኔ እሷን መጣላት አቅቶኝ አይደለም። ራይልን በጣም እናውቃታለን። እኔ ጋር ቪዲዮ አለ። ከዚህ በፊት ቁጭ አድርገን እንደ ቤተሰብ ጓደኛሞች ብዙ ስህተት አይተንባት ቁጭ አድርገናት አውርተናት እንደ ትልቅ ሰው ድጋሚ ያንን ስህተት እንዳትሰራ አድርገናት ይቅርታ ብላ ቪዲዮ አለ። ከካሜራ ላይ የሳኩት ለክፉ ቀን ይሆናል። ለእኔ እቺ ልጅ ጤነኛ አይደለችም። ነገ ወጣ ትከብሳለች ብዬ ማለት ነው። አስቀምጫለሁ። ጧት እልክልሻለሁ። ስልኬ ስክሪኑ ተሰብሮ የካሜራው ስልኬ ሰሪ ቤት ነው። ጧት አመጣዋለሁ። ኦኬ እልክልሻለሁ። ያ ማስረጃ ለኔ በቂ ነው። ትርኪ ሌላውን ነገሩ ብታይ ለምን አትይ? እኔ እየወጣች የቤሩት ወንዶች አበሻ ወንዶች ከባሌ ጋር አብራ እየበላች ይጠጣች ነጃትን እኔ እኮ ነጁ ምን ትላታለች? እኔ ከቤተሰብ አምልጬ ነው እንጂ የመጣሁት ጽድት ያለ ቤተሰብ ነው ያለኝ
ትናንትና በፓስፖርት መጥተሽ እኛ ከኛ ጋር የተፈጠረው ነገር ላይ ቲክቶክ ቪዲዮ ትሰራብናለች። ያን መረጃ ይዘን ሐሜት ይዘን ብር ጠፋ፣ ብዙ ነገር ተፈጠረ። ከዛ በዛ ጉዳይ እሷን ላለማስቀየም ሊያስቀይሟት ሲሉ እኔ እንዳታስቀይሟት እንደ ትልቅ ሰው እናወራለን ብዬ ሁሉንም ቁጭ አድርጌ ይቅርታ እንድጠይቅ አድርጌ እሷም ከዚህ በኋላ አይደገመኝ ብላ ደምን ባልቅስ አይኗ ቀልቶ ማለት ነው። ወላሂ ነው ሲው አይኔ እኔ ስታለቅ ሳብራን ያለቀስኩት። ሰላም ተፈጥሮ ድጋሚ እንደ አዲስ ህይወታችንን ጀመርን። እኔ ዝም ብዬ አይደለም ላይቭ ላይ ወጣሁት። ጓደኛዬ ማለት ገበናዬ ናት። ደስ የሚለው እኔ ገበናዬ የሚያሳፍር ነገር ሲጀመር የሰው ሚስጥር ይዛለሁ እንጂ የኔ ሚስጥር የሚባል ነገር የለኝም። ላይፌ እንዳለ ክፍት ነው። እኔ የማደርገው ነገር እንዳለ ፊት ለፊት ነው። ምንም የሚደብርም የሚያስደብርም የሚያሳፍርም ነገር የለኝም። ገባሽ? አልፈራም። ስወጣ እኔ ነኝ ቀደም የወጣሁት ከራሄል በፊት። ለምን ለባሏ ቁጭ አድርጌ አባቴ እኔ በጣም ነው የምወድህ እንደዚህ እኔ ላስቀይማት ነው ትምጣለኝ አልዋሽም አይደል ይጃት ልምጣለኝ ካየዋት እወጋታለሁ አልኩት። ደግሞ ቲክቶክ ላይ ለምን እንደወጣሁ ታውቂያለሽ? ወላሂ ነው የምልሽ አይባ ደውላለት ለአንቺ ደውዬልህ ና ወደ ቤት ብዬ ምናምን አልኩት አለች። ግን እዚህ ጋር ምስክር ባለበት ነው የደወለችለት። አንተ ማትመጣ ከሆነ ቲክቶክ ላይ ወጥቼ ነው የማወራው ምን እየተወራ እንደሆነ አውቃለሁ ነው ያለችው። እራሷን ስለምታውቅ ማለት ነው። እኔ እስካሁን ድረስ የቲክቶኩ ነገር አልመጣልኝም ነበረ። ምክንያቱም ጓደኛዬ የምሰራው ላይቭ ላይ ስለሆነ ቲክቶክ ላይ ስለሆነ ርስቋን መዝጋት አልፈለኩም። እንደዛ ካለች እኔ ነኝ የምወጣው ከኔ ወሰደው አልኩት። አምጥቼ ይቅርታ እንድጠይቅሽ አደርጋለሁ ሱሱ ሲለኝ እኔ ይቅርታ አይደለም ፈልገው ሳሞነች ፍሬም ይሞታሉ ወይ እኔ እኖራለሁ ወይ እኔ እሞታለሁ እነሱ ይኖራሉ። አይዳ ሃይ ሐቄን ለማውጣት ነፍሴን አጠፋለሁ። እንደዚህ ራሴን ላጠፋው ለችል ነው አቢባ እኔ ታውቁ ስለ ሐቅሽ እኮ ልናገርሽ ነው የመጣሁት እኮ ሐቅሽ እኮ ልናገር ሱሱ ሐቅሽ ይወጣል። ለምን ሩቅ ሐቅሽ ይወጣል። ሱሱ ሐቅሽ ይወጣል። ማንንም ወይ ጋርታው ማንንም አይገለም። አረጋጋጥ ነው። ለምን እናደዳለሁ? ቀን አለቀስኩ አበርኩ። ለማን ብዬ ነው የምበሳጨው? አንደኛ ገነት እንግዲህ አላቅም እኔ ስታስደበድብም ስታሲዛዝ አይቼ አላቅም፣ ግን ትላለች አሲዛለሁ አስደበድባለሁ ትላለች። ለኔም ትለኛ። አሁን ከዚህ በኋላ ራሱ ገና ብዙ ነገር እንደሚመጣ አውቃለሁ። ይሄን ሳወራ አቡ በነገርሽ ላይ እየፈራው ነው ማወራው። ለምን ማውራት ፈርቻ ህጋዊ ነኝ ወረቀት አለኝ። ግን እዚህ ሀገር አውቀው ሐራም ይጥሉብሻል። ሐራም ይጥሉብሽና ይጎዱሻል። ስታሲዝ ስታስመታ አይቻላቅም። አንድ ጥያቄ ልጠይቅሽ። ገነት እኔ እንዳሰራሁባት እያወቀች ለምን እኔን አላስገድለች? ለምን አላሳሰረችኝ? አንቺ ለምን ለሷ ጠበቃው ነው የምታስገድለኝ? ስለምትል እኮ ነው እንደምትሱስ አንቺም ታውቂያለሽ። ሱሱ እንደምትል ጠበቃው ነው። ቤሩት የሚባል ሀገር ህግ የለም እንዴ? ህግ የለም ሀገራችሁ? ህግ አለ። ስሚ እኔ ለአንቺ ከዜድ ጋር ተጣልተሽ ላስታርቅሽ ሲሄድ እኔ ፊት ለፊት ቆሜ ያወራሁት ለምን አስጠቃችኝ? ሚዛኔ ለምን አላስደበደበችኝ? ሚዛኔ አሁን እኮ እኔ ሱሱ እያልኩ ያለኩ ለካናልሽን እኮ ነው ያወጣልሽ ነው። አሁን በዲካቲ ሀቢብቲ ለምን ትችላለች? ለምን እኔ ስልጣን የላትም። ማንም ስልጣን የለውም። እሺ ማንም ኦኬ ጓዴ አሁን መጣሽ ማጥሽን አወጣልሻለሁ። እኔ ጓዴ እኔ አንቺን ዛሬም ነገም አንድ ነገር እንድታቂ የምፈልገው እወድሻለሁ፣ አከብርሻለሁ። አንቺ ተሞልተሽ ተጎርጉረሽ ነው የመጣሽ። ተጎርጉረሽ ጭንቅላትሽ ብሎኑ ተፈቶ እንጂ እኔ እሱ ባንቺ አልደራደርም። እወድሻለሁ። እኔ ማይክ ሐቅሽን ግን አሁን አውጣልሻለሁ። እኔ ስለ አንተኑ ልንገርሽ። አቢባ አታወራች ሴት ይወጣጥተሽ አንድ ነገር ሆነች ይያለው ነፍስ እንጠፋ። አሁን የሆነ ነገር በሆነ ሱሱና አሁን ደግሞ እንግዲህ ስለማውራ ስለምፈራ ገነት ከሰው ስትጣላ አስደበድባለሁ አስይዛለሁ ስለምትል እሷን ፈራለሁ ማሪ። ስለዚህ የኢትዮጵያ ሕዝብ እንዲያቀልሽ የምትፈልጊው አንቺ የሆነ ነገር ኮንሽ ወይ ሱሱ ወይ ገነት ናቸው ኃላፊነቱን የሚወስዱት። ፈራለሁ። ለምን መሰለሽ አሁን ስናገር በህይወቴ ኃላፊነት ወስጄ ነው ማሪ። ዶንት ወሪ። አሁን ሕዝብ ከሰማ በኋላ ማንም ምንም ሊያደርግሽ አይችልም። ለምን ስለምንተዋወቅ እርስ በርስ ማለት ነው።